መንፈስ ቅዱስን የተቀበለ ማንኛውም ሰው ዳግም ከተወለደበት ቀን ጀምሮ ማናቸውንም በጎ ፍላጎት ዲዛይሩን በውስጥ የሚያመጣው እግዚአብሔር ነው። መፈለግንም ዲዛይሩ ማለት ነው። ቀጥሎሳ ያንን ፍላጎት ደግሞ ወደ ምን ማምጣት? ወደ ድርጊት ማድረግንም በእናንተ የሚሰራው ማን ነው? እግዚአብሔር ነው። ተፈጥሯችን ከእግዚአብሔር በተቃራኒ ለሆነው ነገር ለመፍጠን፣ ለመቸኮል፣ ለማድረግ ይቀናዋል። አንዳች በጎ ነገር በውስጣችሁ ስታገኙ የመጀመሪያው ስህተት የሚፈጠረው ያን ፍላጎት በውስጣችሁ የመጣው ከናንተ የሰሞኑ ሁኔታ ወይም ከናንተ ጥሩነት ወይም ከናንተ መንፈሳዊ ነገር ከመፈለግ የመጣ ይመስልና ስህተቱ ከዛ ይጀምራል። ከዛ ሲጀምር ከኛ ከራሳችን የመጣ ሲመስለን እኛ በቃ እንደው ከመሬት ተነስተን የፈለግን ሲመስለን ያን ነገር ለማድረግም እኛውንን ምን ጀምረው ያን ነገር ለምሳሌ መጽሐፍ ቅዱስ የማወቅ የማጥናት ፍላጎት በውስጤ በጣም ሲመጣ እኔው ራሴ ጥሩ ሰው ስለሆንኩ ከነ ወንድም እንትና የተሻልኩ ስለሆንኩ ከራሴ በጎነት ከራሴ የተፈጥሮ ጥሩነት የተፈጥሮ ቅዱስነት የተፈጥሮ እግዚአብሔርን መፈለግ የመጣ ይመስለኝና ያንን የመጽሐፍ ቅዱስ የማጥናት ፍላጎቴን እኔው ራሴ ላደርገው ሁለተኛው ስቴፕ እኔ ያመጣሁት ከመሰለኝ ሁለተኛው ስቴፕ እኔው ለማድረግ መሞከር። ከዛ ምን አደርጋለሁ? ፍላጎቱ የኔው ይመስለኝና ድርጊቱንም እኔው ላደርገው እነሳና ፕሮግራም አወጣለሁ። ውስጥ የመፈልግ መጥቷል ከዛሬ ጀምሮ እና 4 መጽሐፍ ቅዱስ ገዝቼ እመጣለሁ። በአዲሱ መደበኛ በምናምን ገዛለሁ። መጽሐፍ ቅዱስ መዝገበ ቃላት ምናምን እገዛለሁ። 10 ሰዓት ተነስቼ አነባለሁ ብዬ ሁለተኛውን ስህተት እጀምራለሁ። የመጀመሪያው ነገር ላይ ነው ችግሩ የተፈጠረው። ማናቸውም በጎ ነገር ማናቸውም ፖዚቲቭ የሆነ ነገር ከኛ ውስጥ ከወጣ ያንን በጎ ነገር በውስጣችን መፈለጉን ያመጣው ማን ነው? እግዚአብሔር ብቻ። ባጭሩ እዚህ ቤት ውስጥ ያላችሁ ሰዎች ክርስቲያኖች ናቸው። ክርስቲያን ከሆናችሁ ማናቸውም በጎ ነገር በእናንተ ውስጥ የሚሰራው ከዳግም ልደት ቀን ጀምሮ ከአዲስ ፍጥረትነት ቀን ጀምሮ የሚሰራው በመንፈስ ቅዱስ ኃይል ብቻ ነው። በውስጣችሁ የሚመጣ በጎ ፍላጎት በሙሉ ከእግዚአብሔር መሆኑን ማወቅ መሳት የለብን። ክርስቲያን ሰው ከተፈጥሮ ውስጥ የሚያወጣው በጎ ነገር ራሱ ሰው ከተፈጥሮ ራሱ በጎ ነገር ቢያወጣ ለእግዚአብሔር አይመቸውም። ሰው ከራሱ በጎነት አውጥቶ ለእግዚአብሔር የሚያቀርበው ነገር እግዚአብሔርን አይመቸውም። እግዚአብሔር የሚፈልገው ምንድን ነው? አንድ ቀን ላልጠቅስኒ ስለ በጎ ፈቃዱ ከዛ ይጀምራል ጥቅሱ። ስለፈቀድን አይደለም፣ ስለፈለግን አይደለም፣ ስለ በጎ ፈቃዱ ሲል ሁለት ነገሮችን መፈለግን ዲዛየር፣ ቀጥሎስ መፈለጉን ደግሞ ወደ ምን ማድረግንም በእናንተ የሚሰራው ማን ነው? እግዚአብሔር። ባጭሩ እዚህ ቤት ያለነው ሰዎች አንዳችሁ ከሌሎቻችሁ ጥሩ መንፈሳዊ ነኝ ብላችሁ የምታስቡ ካላችሁ ማናቸውም በእናንተ ውስጥ ዳግም ተወልዳችሁ ከሆነ መንፈስ ቅዱስን የተቀበለ ማንኛውም ሰው ዳግም ከተወለደበት ቀን ጀምሮ ማናቸውንም በጎ ፍላጎት ዲዛይሩን በውስጥ የሚያመጣው እግዚአብሔር ነው። መፈለግንም ዲዛይሩ ማለት ነው። ቀጥሎሳ ያንን ፍላጎት ደግሞ ወደ ምን ማምጣት? ወደ ድርጊት ማድረግንም በእናንተ የሚሰራው ማን ነው? እግዚአብሔር ነው። ጥሩ። ይህን ጥቅስ ካወቀን ታዲያ በውስጥ ኃይለኛ የሆነ ስፒሪቹዋል ዲዛይር፣ መጽሐፍ ቅዱስ የማጥናት ዲዛይር፣ የጸሎት ዲዛይር በውስጤ በጣም እግዚአብሔር ሲያመጣ መጀመሪያ ማወቅ ያለብኝ ይሄንን በጎ ፍላጎት ያመጣው ማን ነው? አቤት እግዚአብሔር መሆኑን ማወቅ። አንተ አትችልም። ቅድም ስንጸልይ ሰምታችኋል። እዚህ ቤት ሮጠ ለመምጣት አትችልም። ለዛ ነው ፎቶ ማን ለጠፈው? ፎቶ ስለለጠፍን አይደለም ሰው የሚመጣው። የሸለልን ፎቶ አንዴ በጎፈሬ አንዴ በፍሪዝ ፎቶ ማን ለጥፈው? ለዛ አንድም ቀን የኔ ፎቶ እዚህ ጅማ ከተማ ላይ አታዩትም። አንድም ቀን የለ። እንዲህ ብዬ ተነስቼ አያውቅም። ግን የመጣችሁ የተማራችሁ በእግዚአብሔር ዓለም ውስጥ የሚሰራው ነገር ሁሉ የእግዚአብሔር እጅ እንዳለበት አለመርሳት። እግዚአብሔር አለ እኮ በህይወት። አንዳንድ ጊዜ እኮ እግዚአብሔር ተረስቶ እኛው እየሰራን ነው ችግሩ። እንዴ መጽሐፍ የሚለው ስለ በጎ ፈቃድ
መፈለግንም ማድረግንም። አንድ በእናንተ የሚሰራው እግዚአብሔር ነው። ሌላ ቦታ ደግሞ ብትሄድ በእናንተ መልካሙን ስራ የጀመረ እግዚአብሔር እስከ ፍጻሜው ቀን እንደሚጠብቀው አውቃለሁ። እሱ ሌላ ማስጠንቀቂያ ነው። እሱ ደግሞ አንተ ከጀመርከው አስጨርስም፣ እግዚአብሔር ከጀመረ ግን እስከ ፍጻሜው ይጨርሳል። ታዲያ ለምንድን ነው እግዚአብሔር ኃይለኛ ዲዛይር ወደ እኔ የሚያመጣው? የመጽሐፍ ቅዱስ ማጥናት ለምሳሌ ፍላጎት፣ ወይም የጸሎት ለምሳሌ ፍላጎት በኃይል በውስጥ ሲመጣ የመጀመሪያውን እውቅና መስጠት ምን እችን ፍላጎት በውስጥ ያመጣው እግዚአብሔር ነው። ኦኬ፣ እግዚአብሔር ለምን አመጣው? የመጽሐፍ ቅዱስ አሁን ወንድሜ ከጠየቀው ጥያቄ መነሳ መጽሐፍ ቅዱስን የማወቅ የማጥናት ፍላጎት በውስጤ ሲያመጣው ሄጄ 3 መጽሐፍ ቅዱስ ገዝቼ መጽሐፍ ቅዱስ መዝገበ ቃላት ገዝቼ 10 ሰዓት ሌሊት አነባለሁ ብዬ ፕሮግራም እንዳወጣ ነው። እሱ በውስጤ ፍላጎትን ያመጣው እኔ እንዳደርግ ነው። መፈለግንም ማድረግንም መፈለግን እሱ ማድረግን አንተ አይልም። መፈለግንም ማድረግንም በእናንተ የሚሰራው እግዚአብሔር ነው ካለ ታዲያ ለምንድን ነው ፍላጎቱን በእኔ ውስጥ የሚያመጣው? እኔ ማላደርግ ከሆነ እኔ ከመሬት ተነስቼ ማላደርግ ከሆነ ብዙ ጊዜ ማነሳው አንድ ወንድም አለ፣ ዛሬ ከኛ መሃል ባይኖርም ድሮ ሳስተምር ማቴዎስ ወንጌል፣ ሉቃስ ወንጌል እያልኩ በቃሌ ሳወራ አጥንቼ መሰለው ሸምድጄ መሰለው እና ጠዋት መጣ። ምንድን ነው አልኩት እና ምንም በቃ እኔ አነባለሁ፣ ምንም ሊገባኝ አልቻለም። እንዴት ነው የምታነባው? አሁን ማታ እስከ 8 ሰዓት ነው ያነበብኩት። ከዛ እህትየው ስትነግረኝ ውሸቱን ነው፣ እግሩን ሁሉ ውሃ ውስጥ ከቶ ነው ያነበባለች። ይሄ ተማሪ እንደሚያጠናው ተማሪ እንቅልፍ እንዳይወስደው ውሃ ከቶ ያጠናል ይባላል። አይቼ ባላቅ እሱ መጽሐፍ ቅዱሱን እንደዛ ጀመረ ያጠናቅ። ማቴዎስ ወንጌል ምዕራፍ 3 ቁጥር 9 3 ቁጥር 11 ቁጥር 9 ጠዋት ሲነሳ ምዕራፍ ቁጥር አይደለም ምን ወንጌል ነበር ያነበው። አይ ፊዚክስ ቢሆን ይቻላል፣ ኬሚስትሪ ይቻላል፣ ምናምን ሁሉም ይቻላል። የእግዚአብሔር ቃል እሱ አይደል። ኢየሱስ እኔ ሲሄድ መንፈስ ቅዱስ ይመጣል፣ እሱ ከኔ ካለኝ ወስዶ ይነግራችኋል፣ የነገርኳችሁን ያስታውሳችኋል፣ ወደ እውነት ሁሉ ደግሞ ይመራችኋል። መንፈስ ቅዱስ ከመውረዱ በፊት ምን ያህል ሰው ምን ያህል አንድ ክርስቲያን ምን ያህል ያለ እግዚአብሔር አንዳችን በጎ ነገር ማድረግ አንዳች ነገር የእግዚአብሔርን ነገር መስራትም ማስታወስ እንኳን እንደማይችል ለማወቅ መንፈስ ቅዱስ ሳይወርድ በፊት ሐዋርያትን ተመልከቱ። መንፈስ ቅዱስ ሳይወርድ በፊት ምሽት 3 ሰዓት ላይ እራት እየበሉ እንዲህ አላቸው ኢየሱስ። መንፈስ ቅዱስ የለማ እንዲህ አላቸው፣ እናንተ 12ታችሁን በቃጠላችሁ ነው የምትሄዱት። ጴጥሮስ ተነሳና ሁሉም ቢተውን አልሄድም አለ። ሌሎቹም ጴጥሮስ ያለውን ይደግሙ ጀመር። እኛም አንተውም አሉት። ይሄን እንግዲህ ያሉት ማታ ራስ ሲበሉ ነው። 3 ሰዓት 4 ሰዓት ምሽት ላይ ጸሎት አደረገ ኢየሱስ። ወዲያው ኢየሱስን ሲይዙ እልም ብለው ጠፉ። ቅድም 3 ሰዓት ላይ የነገራቸውን እንኳን ለማስታወስ አልቻሉም። 3 ሰዓት ላይ ኢየሱስ 3 ሰዓት ላይ ይሆላቸው የሆነ ሰውዬ 3 ሰዓት ላይ የነገራቸውን እነዚህ ሰዎች ለ3 ዓመት አይረሱ። ኢየሱስ የነገረህን ግን 3 ሰዓት ላይ የነገረህን 6 ሰዓት ላይ ማስታወስ አትችልም። አስተማሪ የነገረህን ለዘመን ላትረሳ ትችላለህ። ኢየሱስ የሚናገረው ቃል እንዲህ ይላል። ኢየሱስ የምናገረው ቃል መንፈስ ነው፣ ስፒሪት ሕይወትም ነው። 3 ሰዓት ላይ 4 ሰዓት ላይ ሲበሉ ሁላችሁን ትታችሁን ትሄዳል። ሁሉም አንሄድም በኋላ ሲባንኑ ትተው ትሄደዋል። ቅድም 3 ሰዓት ላይ ለካ ትታችሁን ትሄዳላችሁ ላላ እንዴት ረሳን? በእናትህ ትሽ ቅድም እኮ ጴጥሮስ 3 ሰዓት ላይ 4 ሰዓት ራስ ሲበሉ የተነገረውን እንዲያስታውስ መንፈስ ቅዱስ ስላልወረደ የግድ ምን መጮህ አለበት? ዶሮ ኢየሱስ ምልክት ሰጥቶት ከካድቀኝ በኋላ ዶሮ ይጮሃል ብሎት ነግሮት ነበር። ከዛ ላይ ዶሮ ሲጮህ እንደገና ትዝ አለው። መጽሐፉ እንዲያል ኢየሱስም የተናገረው ቃል ትዝ አለው። ትላንት እኮ አይደለም ያወራው ኢየሱስ፣ የዛሬ ዓመት እኮ አይደለም፣ ቅድም ራት እየበሉ ኧረ ከዛ ይባሳል። መንፈስ ቅዱስ አልወረደምና ኢየሱስ ከ3 ቀን በኋላ ከመቃብር ተነስቶ ወደ እነርሱ መጣ። አጠገባቸው ቆሞ ታንኳ ላይ ሆኖ ልጆች ሆይ አንዳች የሚበላላቸው ሲል የለም እባክህ ተነስቷል እኮ የለም፣ እኛም ሞክረን አቃተን። ምን እስቲ ወደዛ ፈቀቅ በሉና ጣሉ። እንግዲህ ከኛ የተሻለ አሳ አጥማጅ ይሆናል ወይም በአሳ እንትን ላይ ሞያ ያለው ሰው ይሆናል ብለው ወረወሩ። በኋላ ሲያጠምዱ አንደኛው አያየና ጌታ እኮ ነው አለ። በ3 ቀን ውስጥ ማን ረሱት? የ3 ዓመት ወዳጃቸውን ረሱ። ማን የለም? መንፈስ ቅዱስ። ስለዚህ ኢየሱስ ምን አለ? ተረጋጉ፣ ቁጭ በሉ ኃይል እስክትለብሱ። እኔ ሄጄ አብን እጠይቀዋለሁ። ከአብ የሚወጣው የእውነት መንፈስ በመጣ ጊዜ
እኔ የነገርኳችሁን ያስታውሳችኋል፣ ያለዚያ አታስታውሱትም አለ ማለት እና ማናቸውም በእኛ ሕይወት ውስጥ የሚመጣ በጎ ፍላጎት ማን የሚያመጣው ነው? እግዚአብሔር። እውቅና ስጡ። እሺ እውቅና ስጡ። እውነት እላችኋለሁ ማናቸውም በጎ ነገር ባይብል ለማጥናትም መጥተው ከሆነ እግዚአብሔር ነው፣ አንተ አይደለም። አንተ አትችልም። ወደ መጽሐፍ ቅዱስ ጥናት ወደ ቸርች የሚሄድ ተፈጥሮ የለንም። ወደ ሌላ ቦታ ለመሄድ የሚቀለው ተፈጥሮ ነው ያለን። እዚህ ጋር መጥተው ከሆነ እግዚአብሔር ረድተዋል። እግዚአብሔርን እንጂ ማመሰግነው አንተን አላመሰግን። አንተ አትችልም። ፍላጎቱን ለምን ያመጣል ታዲያ ነው? እግዚአብሔር አንድ ፍላጎት በውስጣችን በጣም ሲያመጣ ወይ የጸሎት ወይ የሆነ ነገር አንዳች መንፈሳዊ ነገር ፍላጎት በውስጣችን አመጣ ማለት አንድ ነገር እያደረገ ነው። እንድናደርገው አይደለም፣ ማድረግንም እሱ ነው የሚሰራው። እንድናደርገው ሳይሆን እግዚአብሔር ፈቃዳችንን እየጠየቀ ነው። እግዚአብሔር የሰውን ፈቃድ ሳይጠይቅ በሰው ላይ የሚሰራው ምንም ነገር የለም። አንከባልሁ እንኳን በመብረቅ በምናምን በብርሃን ውስጥ ሆኖ እንኳን ቢጥልህ ጌታ ሆይ ምን አደርግ ዘንድ ትወዳለህ እስክትል ድረስ ባንተ አይሰራም። ያንተን ፈቃድ ሳይጠይቅ ጌታ ተንከባለ ብርሃን አይተ ምን ብለ ድምፁን ሁሉ ሰምተ ስራ አይጀምርም። ባንተ ፈቃድህን ይፈልጋል። አንዳች ዲዛየር በጎ የሆነ ፍላጎት ሁሉ መንፈስ ቅዱስ የአማኙን ምን እየጠየቀ ነው? ፈቃድ። ለምሳሌ መጽሐፍ ቅዱስ የማጥናት ከፍተኛ ፍላጎት ሲያርብህ ጌታ እንዲህ ያለ እኔ በቃል ልሞላ እፈልጋለሁ፣ በእግዚአብሔር ቃል እውቀት አስታጥቄ ለሰዎች ለጥቅም ላደርግ እፈልጋለሁ። ፈቃደኛ ነህ ወይ ነው። አድርገው ሳይሆን ላደርግ እፈልጋለሁ። ታዲያ ጫናው ሲመጣ ምን እናድርግ? ዲዛይሩ ሲመጣ ምን እናድርግ? ትግል አይደለም፣ እያዞርክ እጅ ማስጫን አይደለም። አንድ ነገር ብቻ የምታረግ ለማናቸውም ችግር መፍትሄው 50 ሴንቲሜትር ነው ይባላል። እሱም ከጉልበት እስከ መሬት ያለው ርቀት ለማናቸውም ችግር መፍትሄው 50 ሳንቲም ነው። ከዚህ 50 ሴንቲሜትር ነው ርቀቱ። ትንበረከክና እግዚአብሔር ሆይ እውቅና ስጥ። ይሄን ፍላጎት ያመጣው አንተ እንጂ የኔ ተፈጥሮ አይደለም። ይሄን ፍላጎት ስላመጣህ ታንኪዩ እና አባት ሆይ በኢየሱስ ስም በእኔ ይሄንን እንድታደርግ ፈቅጃለሁ። ጌታ ሆይ የፈለከውን በእኔ ስራ፣ የፈለከውን በእኔ ያደርግ። አንተ ሸክላ ዕቃ ነህ። ያ የተፈለገው መንፈሳዊ ፍላጎት ወይም የሚፈጸመው ነገር እሱ የተወደደው መዝገብ ነው። ሸክላ ዕቃ ሽሮ ሊሰራበትም ዶሮ ወጥም ሊሰራበት ይችላል። ሸክላ ዕቃነቱን ሊቀይረው ግን ይችላል አይችልም? ይችላል። አንተው ነህ፣ ምንም ያው ነህ፣ ሸክላ ዕቃ ነህ። ጳውሎስ ያን ያህል ውድ መዝገብ ውስጡ ገብቶ ምስጋናው ሁሉ ለእርሱ እንዲሆን ይህን ውድ መዝገብ በሸክላ ዕቃ ውስጥ ነው ያደረገው ይላል። አንተም ሸክላ፣ እኔም ሸክላ፣ እሱም ሸክላ። እግዚአብሔር የፈለገውን እንዲያደርግ ፈቃድህን መስጠት ብቻ። ተንበርክከ ፈቃድህን ለእግዚአብሔር አሳልፈ ከሰጠው በኋላ ጌታው ምን እንዲሆን ነው የምትፈልገው? የፈቀድከው ነገር ይሁን ካልክ በኋላ በሕይወት ውስጥ ታግላ አይደለም። ከዛን ቀን ጀምሮ አንተ ራስህ ሳታውቀው ያ ነገር በአንተ ላይ እያደገ ይመጣል። የምታውቀው ስታድግ ነው። የምታውቀው ስትቀየር ነው። አንድ ጊዜ ያየው የመጽሐፍ ቅዱስ ክፍል ለዕድሜ ዘመን አይጠፋም። አንድ ጊዜ ያነበብከው ነገር በዕድሜ ዘመን ውስጥ ሁሉ ልክ ሁል ጊዜ እንዳነበብከው ነው ይቀራል። በሚገርም ሁኔታ ድሮ መጽሐፍ ቅዱስን ምናልባት ሁሉም ሰዎች እንደዛ እየተረዱ ይመስላል። አንተ ግን የምትረዳበት መንገድ እና ሌላው ሰው የሚረዳበት ይለያያል ማለት ነው።